ይህ ስሜት ለብዙዎቻችሁ አዲስ አይደለም። ምን ማድረግ እንዳለባችሁ ታውቃላችሁ። ግን ደግሞ የሆነ ነገር ይዟችኋል። ሰውነታችሁ እንደ ድንጋይ ከብዳችኋል። መፈለግ እንጂ ማድረግ አትችሉ። በተደጋጋሚ ዛሬማ በእርግጠኝነት ጀምራለሁ ብላችሁ ትወስናላችሁ። ነገር ግን ልክ እርምጃ ለመውሰድ ስትነሱ ድንገት አቅማችሁን ሽባ የሚያደርግ መላ ማንነታችሁን የሚቆልፍ ከባድ ድካም ይወራችኋል። ይህ ግን ተራ ድካም አይደለም። አእምሮን እንደ ጭጋግ የሚጋርድ ሰውነትን የሚያስር ድንዛዜ እንጂ። የሚገርመው እኮ ከጥቂት ሰከንዶች በፊት ሙሉ ጉልበት ነበራችሁ። አሁን ግን መጽሐፉን ከመክፈት ይልቅ ስልካችሁን ስክሮል ማድረግ፣ ከመጸለይ ይልቅ ብርድ ልብስ ተከናንቦ መተኛት ሰላማዊ መጠለያ ሆኖ ይታያችኋል። ወዲያውኑ ደግሞ ያወቃሽ ድምጽ ይመጣል። ምንድነው ችግሬ? ለምንድነው እንዲሰነፍ የሆንኩት? አንድ እውነት ልንገራችሁ፣ ይህ ያለፋችሁበት ያለው ነገር በጭራሽ ስንፍና ባይሆንስ? ዛሬ በዚህ ቪዲዮ በአእምሯችሁ ውስጥ በትክክል ምን እየተከናወነ እንደሆነና ከጀርባው ያለውን መንፈሳዊ ትግል በጥልቀት እናያለን። ታዲያ ይህ ስንፍና ካልሆነ በአእምሯችን ውስጥ ምን እየተካሄደ ነው? እውነቱ ያለው በጭንቅላታችን ውስጥ በተቀረጸው የደህንነት ሲስተም ውስጥ ነው። ይህን በሚገባ ለመረዳት ፈጣሪ በአእምሯችን ውስጥ ያስቀመጣቸውን ሁለት አስገራሚ ክፍሎች እንይ። የመጀመሪያው ፕሪፍሮንታል ኮርቴክስ ይባላል። እግዚአብሔር ሰውን በመልኩ ሲፈጥር የሰጠን የመለኮታዊ ማንነታችን አሻራ ወይም ኢማጎ ዴይ ነው። ስለ ወደፊታችን እንድናቅድ፣ በነፃነት እንድንወስንና እሴቶቻችንን እንድንጠብቅ የሚያደርገን ይህ ክፍል ነው። ዛሬን ጎጂ ልማድ ማቆም አለብኝ፣ ዛሬ መጸለይ አለብኝ የሚለው ቅዱስ ውሳኔ የሚመነጨው ከዚህ የማመዛዘን መንበር ላይ ነው። ሁለተኛው ክፍል ደግሞ ሊምቢክ ሲስተም ይባላል። በውስጡም አሚግዳላ የምትባል አንድ ትንሽ የነርቭ ስብስብ ትገኛለች። እሷን የአእምሯችን የደህንነት ዘበኛ እንበላት። ይቺ ክፍል መጀመሪያ ስትፈጠር ዓላማዋ እናንተን ከአደጋ መጠበቅ ነበር። ነገር ግን ከሰው ልጅ ውድቀት በኋላ መስመሯን ሳተች። አሁን ለሚታይ አካላዊ አደጋ ብቻ ሳይሆን በውስጣችሁ ለሚነሳው መንፈሳዊና ስነልቦናዊ ስጋት ሁሉ የአደጋ ጊዜ ደውል ትደውላለች። ዋናው ፈተና ምን መሰላችሁ? ይቺ ዘበኛ ፊታችሁ ሊበላችሁ በቆመ አንበሳና በውስጣችሁ ካለው የመውደቅ ፍርሃት የተነሳ የሚሰማችሁን ስሜት ልዩነት አታውቅም። በዚህ የተነሳ ሁኔታውን በእግዚአብሔር ቃል ማመዛዘን ከመጀመራችሁ በፊት እሷ ቀድማ ትደነግጥና አእምሯችሁን በአንዴ ትጠልፈዋለች። ትልቁ መንፈሳዊ ስህተታችን የሚፈጠረውም እዚህ ጋር ነው። እስቲ ሁለት ምሳሌዎችን እንይ። የመጀመሪያው በጸሎት ህይወታችን ላይ ነው። እንበልና ለብዙ ጊዜ ከጸሎት ርቃችኋል። በውስጣችሁ ግን የጸጸትና የቁስል ስሜት አለ። ዛሬ ልመለስ ብላችሁ ወደዛ ለረጅም ጊዜ ወደ ተዋችሁት የጸሎት ቦታ ስትቀርቡ ያቺ ዘበኛ ወዲያውኑ ትነቃለች። ላለፉት ወራት የነበረውን ስብራትና በመለስም እግዚአብሔር አይቀበለኝም የሚለውን ስጋት እንደ ትልቅ ጠላት ትቆጥረዋለች። ስለዚህ ወደ ኋላ አፈግፍግ፣ ወደዚህ ቦታ አትቅረብ፣ ባለፈው እዚህ ስትመጣ ተሰብረ ነበር፣ አሁኑኑ መቆም አለብህ ብላ ትጮዋለች። ሁለተኛው ምሳሌ ደግሞ ለዓመታት የምትታገሉት ጎጂ ልማድ ሊሆን ይችላል። ልክ ያንን ነገር ለመተው በቁርጠኝነት ስትነሱ አእምሯችሁ የሚያስታውሰው የድልን ብርሃን አይደለም። ይልቁንም ተደጋጋሚ ውድቀቶች ያመጡባችሁን የመረረ ህመም ነው። የደህንነት ዘበኛዋ ይህንን የሀፍረት ስሜት እንደ ሞት አደጋ ትቆጥረዋለች። በአጠቃላይ ለመለወጥ ስንሞክር አእምሯችን የሚያስታውሰን ስኬታችንን ሳይሆን ደጋግመን የወደቅንበትን ስሜት ነው። ስለዚህ እኛን ከአደጋ ለመጠበቅ ሲል የሚከተሉትን 3 መንገዶችን ይጠቀማል። በመጀመሪያ ዛሬማ በግድ አሸንፋለሁ ብላችሁ በቁጭት ትነሳላችሁ። ነገር ግን በውስጣችሁ ያለውን ስብራት በጉልበት ብቻ ለመግፋት ስትሞክሩ ከገዛ ስሜታችሁ ጋር ጦርነት ውስጥ ትገባላችሁ። ብዙም ሳትቆዩ አቅማችሁ ይሟጠጣል። ጉልበታችሁ ሲዝል ደግሞ አእምሯችሁ ማምለጫ ይፈልጋል። ያንን የሽንፈት ህመም ላለመጋፈጥ ሳታውቁት የሐሰት መጠጊያችሁ ላይ ትሮጣላችሁ። ቲክቶክ ላይ ለሰዓታት ስትቆዩ ጊዜ እያጠፋው ነው ሳይሆን የሚሰማችሁ አእምሯችሁ ከህሊና ወቀሳ ለማምለጥ እንደ ማደንዘዣ ወይም አቮይደንስ ቢሄቪየር እየተጠቀመበት ነው። በመጨረሻ መታገልም ሆነ መሸሽ መፍትሄ መሆኑን ሲያቆም አእምሯችሁ ሲስተሙን ሙሉ በሙሉ ይዘጋዋል ወይም ሸዳውን ያደርጋል። ያኔ መጸለይ ይቅርና ከመቀመጫችሁ መነሳት እንኳን ይከብዳችኋል። ህይወታችሁ ልክ ሞተሩ እንደጠፋ መኪና ባለበት የቆመ ይመስላችኋል። ይህ ስሜት አእምሯችሁ አቅም ሲያጣ ራሱን ለመከላከል ሲል የሚወስደው የመጨረሻ እርምጃ ነው። ለዓመታት ስንፍና ስትሉት የነበረው ስሜት በእውነቱ የሞራል ውድቀት ወይም የመንፈሳዊ ጥንካሬ ማነስ አይደለም። ይልቁንም አእምሯችሁ የጸሎት ክፍላችሁን ወይም የንስሐ መንገዳችሁን ካለፈው የፍርሃት ቁስል የተነሳ እንደ ስጋት ስለቆጠረው ራሱን ለመከላከል የሚጠቀምበት የተሳሳተ ሰርቫይቫል ሜካኒዝም ነው። ታዋቂዋ የስነ ልቦና ተመራማሪ ብሬኒ ብራውን ይህንን ሐሳብ ስታብራራ ፍርሃትና መሸማቀቅ ሲሰማን
ራሳችንን ለመጠበቅ ስንል ልባችንን እንደጋሻ እንቆልፋለን። ነገር ግን ህመሙን ለማስቀረት የገነባናቸው ግንቦች ብርሃኑና መለኮታዊ ፈውስም እንዳይገባ ይከለክላሉ ትላለች። እንግዲህ ሳይንሱ አእምሮአችን ለውጥን ለምን እንደሚፈራና ያቺ የደህንነት ዘበኛ አሜግዳላ ህይወታችንን እንዴት እንደምትቆልፈው አሳይቶናል። መጽሐፍ ቅዱስ የዚህን መንፈሳዊ ድንዛዜ ጥንታዊ መሰረት ያሳየናል። ብዙዎቻችን የሰውን ውድቀት የምናየው እንደ ተራ የህግ መጣስ ድርጊት ብቻ ነው። ነገር ግን በጥንቃቄ ካስተዋልነው ጠላት ጦርነቱን ያሸነፈው ፍሬው ከመበላቱ በፊት ነበር። ጦርነቱ የተካሄደው በድርጊት ሳይሆን በእይታ ወይም ፐርሰፕሽን ውስጥ ነው። እባቡ ለሔዋን ያቀረበው ጥያቄ መረጃ ለመጠየቅ ሳይሆን እግዚአብሔርን የምታይበትን መነጽር ለመቀየር ነበር። ጠላት የፈለገው እግዚአብሔርን ከአፍቃሪ አባትነት ወደ መልካምን ነገር የሚከለክልና ነፃነትን የሚያሳጣ ፈራጅ መቀየር ነው። ሔዋን ፍሬውን ከመንካቷ በፊት በልቧ ውስጥ ስለ እግዚአብሔር ያላት መለኮታዊ ስዕል ተለወጠ። እግዚአብሔር ለኔ አያስብም ብላ አመነች። እይታዋ ሲዛባ መተላለፉም ሆነ መሸሹ ተከተለ። ዛሬም በህይወታችሁ የሚታየው ትልቁ ውጊያ የሚጀምረው በድርጊታችሁ ሳይሆን በልባችሁ ጓዳ ስለ እግዚአብሔር በሳላችሁት ስዕል ላይ ነው። ከውድቀት በኋላ የሆነውን ተመልከቱ። እግዚአብሔር ወደ ገነት መጥቶ የት ነህ ብሎ ሲጣራ አዳም የሰጠው መልስ ድምጽህን ሰማው ፈራሁም፣ ስለዚህ ተደበቅኩ የሚል ነበር። ይህ ስሜት ለአብዛኞቻችን አዲስ አይደለም። እናንተም አንድ እርምጃ ለመራመድ ስትነሱ የሚሰማችሁ ያ ከባድ ፍርሃትና ድካም የዚሁ ጥንታዊ መደበቅ ውጤት ነው። ምናልባት ደጋግማችሁ በወደቃችሁበት ኃጢአት ወይም ጸሎት ያልተሰማን በሚል የቆሰለ ትዝታ የተነሳ አምላካችሁ እንደ አዳኝ ሳይሆን እንደ ከሳሽ እየታያችሁ ይሆናል። በልባችሁ ውስጥ እግዚአብሔር ፊቱን አዙሮብኛል የሚል ድምጽ ሲያስተጋባ መላ ማንነታችሁ ራሱን ለመጠበቅ ሲል ይሸሻል። ይህ መሸሽ ስንፍና ሳይሆን በህመም የተጎዳ አእምሮ ከሚፈራው ኃይል ለመደበቅ የሚያደርገው ጥረት ወይም አቮይዳንስ ቢሄቨር እንደሆነ ተረዱት። ቅዱስ ጳውሎስ በሁለተኛ ቆሮንቶስ 2:11 ላይ የጠላትን ሐሳብ ወይም ተንኮል እንዳንስት ይነግረናል። ጠላት እናንተን እግዚአብሔርን እንድትጠሉ ማድረግ አያስፈልገውም። እሱ የሚፈልገው በገነት ያደረገውን ብቻ ነው። እግዚአብሔር በአእምሮአችሁ ውስጥ የሚታይበትን መንገድ መለወጥ። አንዴ ይሄ የተዛባ ስዕል አእምሮአችሁ ላይ ከተሳለ እናንተን ከመንፈሳዊ ነገር የሚያርቅ ሌላ ኃይል አያስፈልገውም። የገዛ አእምሮአችሁ አደጋ ወዳለበት ቦታ አትቅረብ ብሎ መንገዱን ይዘጋባችኋል። ርቀቱ የሚመጣው ከውጭ ሳይሆን ስለ አባታችሁ ባላችሁ የተዛባ እይታ ምክንያት ከውስጣችሁ የሚመነጭ የመቆለፍ ውጤት ነው። ነገር ግን ወደ ብርሃን የምንወጣበትን ታላቅ ሚስጥር ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1:7 ላይ እንዲህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እዚህ ጋር ራስን መግዛት ወይም ሳውንድ ማይንድ የሚለው ቃል ጥልቅ ትርጉም አለው። በሳይንሱ ቋንቋ የማመዛዘን መንበሩ ፕሪፍሮንታል ኮርቴክስ ዘበኛዋን አሜግዳላ ሲቆጣጠራት ማለት ነው። ያኔ በድንጋጤና በፍርሃት ፋንታ በኃይልና በፍቅር መመላለስ ትችላላችሁ። ወንድሞቼና እህቶቼ በመግቢያችን ላይ ለምን መነሳት አቃተኝ፣ ለምን ሰውነቴ እንደ ድንጋይ ከበደኝ ብለን ጠይቀን ነበር። አሁን መልሱ ግልጽ ሆኗል። ምናልባት ዛሬም በዛው ከባድ ድካም ውስጥ ያላችሁ ልትኖሩ ትችላላችሁ። ጠላት ደግሞ ያንን ድክመታችሁን ተጠቅሞ በሙሉ ኃይላችሁ ካልጸለያችሁ አምላካችሁ አይቀበላችሁም እያለ በጆሮአችሁ ላይ ሾክ እያለ ይሆናል። ይሄ ነው ትልቁ ውሸት። ነገር ግን መዝሙር 103 ላይ እርሱ አፈጣጠራችንን ያውቃል፣ እኛ ትቢያ እንደሆንን ያስባል ይላል። እግዚአብሔር ስለ ድካማችሁ ያለው ዕውቀት የሳይንቲስት አይነት ደረቅ መረጃ አይደለም። በገዛ እጆቹ አፈር አብኩቶ የሰራችሁ የአባትነት ርኅራኄ እንጂ። እርሱ በድካማችሁ አይገረምም። ያ ቶሎ የሚደነግጠው አእምሯችሁ ደግሞ በትቢያ ማንነቱ መወደዱን ሲያረጋግጥ መከላከያ ግንቡ ይፈርሳል፣ በቦታውም ሰላም ይነግሳል። ያስባል የሚለው ቃል ተራ ንግግር አይደለም። ከሳሹ ሰነፍ ናችሁ ብሎ ሲሰብካችሁ አምላካችሁ ደግሞ ደካማ መሆናችሁን አውቃለሁ ብሎ የሚመልስበት መለኮታዊ ጋሻችሁ ነው። አስታውሱ፣ የክርስትና ሕይወት የእምነት እንጂ የጉልበት ውጊያ አይደለም። አእምሯችሁ በፍርሃት ተቆልፎ መነሳት ሲያቅታችሁ ትግሉ ከአልጋ ለመውረድ የሚደረግ የጡንቻ ትግል ሳይሆን ያንን የሚከሳችሁን ድምጽ ትታችሁ በፈጣሪ እቅፍ ውስጥ ለመሸሸግ የሚደረግ የእይታ ትግል ነው። ሮሜ 8:26 ላይ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል። መንፈስ ቅዱስ እናንተን ለማግኘት መንፈሳዊ ድምጽ እስክታወጡ ወይም ጉልበት እስክታገኙ አይጠብቅም። እዚያው በደነዘዘ አእምሯችሁና በከበደው ሰውነታችሁ ውስጥ ያገኛችኋል። ስለዚህ እግዚአብሔርን ከሩቅ ለማግኘት አትድከሙ፣ ይልቁንም እርሱን እዚያው ባላችሁበት ድካም ውስጥ እንዲገባ ጋብዙት።
ወደ እርሱ ለመድረስ ተራራ እየወጣችሁ አይደለም፣ ያላችሁበትን የድካም ደጅ እየከፈታችሁለት ነው እንጂ። አእምሯችሁ ዝሎ ከእንግዲህ አልችልም ብሎ ቢዘረር ይህንን እንደ ሽንፈት አትቁጠሩት። የእምነት ሩጫ የፍጻሜ መስመር የሚታለፈው በራስ ጉልበት ሳይሆን በእግዚአብሔር ክንድ ላይ ተዝለፍልፎ በመውደቅ ነው።